ጋይስ በግ ልገዛ እየሄድኩኝ ነው። እስኪ የበግ ገበያ ስንት እንደሆነ ይሄን ስንት ነው ያልከኝ? ይሄን 25 ሺህ ብር። ይሄኛውስ 28 ማይ ጋድ። ኦኬ እሱን 22 ያልከኝ ነው? 22 ያልከኝ ነው አይደል? እሱ አዎ። ዶሮ የጠፍቶ ነው እንዲስላል ይመጣሉ። አይ ላይ ገበያው ላይ የለም አይደል? ሁሉ ነው ገበያው ገና ነው መሰላ። በግን በጣም አትወድዳቸው። ይዛችን ተቆና ሁለት ያልከኝ ነው እንደነው እና ደምታ ራስ ነው እና ከመመጣ ይስተቆይ ገበያው እንትን ይበልና ሞቅ ይበልና ይግባና በጠይቃ ይሻል። አሁን ላይ ታልከ እንደዛም ካልከው አሁን የጧት ገበያ ቆይ እዚህ እንጠይቅ ደግሞ ይሄ ስንት ነው? ይሄኛው ትልቁ ስንት ነው ትልቁ? 35 በስማ በሬ 35 ኢሪ ነው ላንታውን በሬ ስንት ነው? 300 ሺህ ኢሪ ነው የደረሱ ልካሽ ነው እያልከኝ ነው? ስንት ነው ታዲያ? 25 ሺህ ባጉን ያዝነ ሲጋ ሆነ ማለት ነው 25 ሺህ ሙኩት ማለት ነው። የመጨረሻው እንደዛ ነው 22 ጋይስ እንግዲህ የበግን ዋጋ እንዳያችሁት ነው። ሳላስፈቅድ እየቀረጽኩ በመሃል ችግር ተፈጥሮ ነበር ምናምን ጥባባ ካንተ ከዚያ አትገዛም ምናምን ሄደ ባክ ወደ ዶሮ ተራ ምናምን አለኝ። ወደ ዶሮ ተራ እየሄድኩ ነው። እስቲ ደግሞ የዶሮ ዋጋ እንይና እንመለስ። ያ ስንት ነው? የስንት ነው? 8 ይሄ 8 ነው። ይሄ በጣም ቀላል ነው። ማረም እንደዛ ነው። እሺ ምራቱ ነው ታያትና እሱን አታናገረን። ከዛ ምን አልክ? የመጨረሻው ነው እሱ መጨረሻው 8 እሺ ይችስ የትኛይቱስ ወይ ላታየ ለተሰተል ሰማይ ያወጣው ለታጋጥ ነው እቺን ታዲያ ስንት ነች እቺ? ይሄም 8 እሺ 7 አንተ ወንድ እኮ ነው። ወንድ ነው እንዴ? አዎ ሴት ፈልጋናል። እስቲ ፋይናሊ ዶሮአችንና ቄጠማችንን ገዝተን ወደ ቤት ሄደናል። እንግዲህ በግ ከ22000 እስከ 40000 ድረስ ነው። አንድ ዶሮ ደግሞ ከ1500 እስከ 3000 ድረስ ይባላል ማለት ነው። መልካም በዓል።